ማን ነው? ማን ነው? እኔ ነኝ። አለሜ ነኝ። ሄሎ አባዬ። ኧረ እማዬ ጠፋችብኝ እንዴ! አሁን አብራኝ ነበረች እኮ። አዎ ደከመኝ ብላ አረፍ በይ ብያት ውሃ ላምጣልሽ ብያት ስመለስ አጣኋት። እሺ ከረፈደም ቢሆን ወንድሟ የሰራውን ወንጀል አውቃ በሰራችው ስራ ማለትም ስለሰራው ወንጀል ሳታጣራ ከእስር ቤት አስፈትታ ከሀገርም ለቆ እንዲወጣ በማድረገው የተጸጸተችው ዓለም ቤቴ ላይ ሳታውቅ ላደረሰችው በደልና ግፍ ይቅርታ ለመጠየቅ አስባ፣ ነገር ግን ለሷ አደገኛ በመሆኑ ብቻዋን ቤቴ ጋር እንዳትሄድ ባይፈቅዱላትም እሷ ግን ማስጠንቀቂያቸውን ችላ ብላ ናቲን ሸውዳ ወደ እነገዛኸኝ ቤት በፍጥነት ቀጥ ብላ ሄዳለች። በሰዓቱ ቤት ውስጥ ብቻዋን የነበረችው ቤቲም በራቸው ተንኳክቶ ዓለሜ መሆኗንም ስታውቅ በውስጧ ታምቆ የቆየውን ንዴትና በቀል ለማብረድ ዓለሜን ለአንድና ለመጨረሻ ጊዜ ማዕድ ቤታቸው ውስጥ ያገኘችውን ስለት አንስታለች። ከ6 ዓመታት በፊት ለደረሰባት ግፍ ተገቢውን ፍትህ ሳታገኝ ስትንገበገብ የቆየችው ቤቲ ጉዳቷ አልበቃ ብሎ መዘዙ አሁንም ድረስ ተከትሏት እህቷን በማታውቀው መንገድ አሳጥቷታል። በጠዋት ወደ እናቷ ቤት ሄዳ አንዳቸውንም ሳታገኛቸው፣ ነገር ግን አንድ ብጣሽ ወረቀት ላይ ደብዳቤ ተጽፎ ታገኛለች። በሰዓቱ ከጎኗ ከነበረው ከእህቷ ፍቅረኛ ባቢ ጋር ሆነው የተጻፈውንም ነገር ማንበብ ይጀምራሉ። ሰላም ቤቢ፣ ምናልባትም ቤቲ፣ ብቻ ይህንን ደብዳቤ ላገኛችሁ ከእማዬ ጋር ጸበል ሄጃለሁ። መቼ እንደምመለስ አላውቅም፣ ግን እንዳታስቡ ሰላማዊ ቦታ ስለሆንን እኔም ሰላም ነው መሆነው። ቤቢዬ፣ አንተም ትንሽ ቀንም ቢሆን እረፍት አድርግ፣ በእኔ ደከምክ፣ በቃ ሰላም ያገናኘን ብላ ነበር የጻፈችላቸው። እሱም በድንጋጤ ያልጠበቀውም ነገር ስለነበር ወረቀቱን ጥሎ በንዴት ወደ ውጭ ይወጣል። ቤቲም ተከትለው ትወጣና ቆይ በመሃላችሁ የተፈጠረ ነገር አለ? አስቀይመሃታል እንዴ ብላ ስጠይቀው እሱም እኔ እሷን እንዴትም ላስቀይማት አልችልም፣ በቃ አሁን ምንም ነገር ማውራት አልፈልግም ተይኝ ብላ ጥሏት ይሄዳል። በዛን ሰዓት ናቲ ወደ አባቱ ቤት ሄዱ። ትሁትንም ያገኛትና አጠገቧም ተቀምጦ ማውራት ይጀምራሉ። እሱም ቀጥሎ እንዴት ነሽ? ፊትሽ ልክ አይደለም፣ ምን ሆነሽ ነው? አኩርፈሽኛል እንዴ ብሎ ሲጠይቃት ትሁትም ኧረ ደግሞ ኩርፊያን ምን አመጣው ብላ ተመልስለታለች። እሱም አንቺ ነሽ ያመጣሽው ብሎ ምን ሆና እንደሆነ ለማወቅ ማጣራቱን ይቀጥላል። እሷም በጥያቄዎቹ ተናዳ ናቲ በእናትህ ተወኝ፣ በቃ ሁሉም ነገር ደብሮኛል ብላ ስትለው እሱም ትሁት እባክሽ ተረጋጊ፣ እናቴን እስካሁን ተቀይመሻታል እንዴ? አውቃለሁ ጥፋት አጥፍታለች እኮ ግን ለምን ልትረጃት አልፈለግሽም ብሎ ሲላት ትሁትም አውቃለሁ እኮ ናቲ እናት ናት፣ ግን ደግሞ ደስ አይልም ሁሉንም ነገር። ቆይ ለምንድን ነው በራስ ሲሆን ለመሸፋፈን የሚሞከረው ብላ ትለዋለች። ናቲም እንደምንም ራሱን ለመቆጣጠር እየሞከረ ትሁት አንቺን ለመረዳት በጣም እየሞከርኩኝ ነው፣ ቆይ ምን እንደሆነ ነው የምትፈልጊው? የተፈጠረው ነገር ሌላ፣ የኛ ግንኙነት ሌላ ብሎ ሲቆጣ ትሁትም ግን ደግሞ እንደዚህ እንድትሆን አልፈልግም ነበር ብላ ስትለው ናቲም እንዴት ማለት ነው? ቆይ ንገሪኝ እስቲ ማን ነው ጥፋተኛ? እናቴን ለመግደል የሞከረችዋ ሴት ወይስ እናቴ? እንደምታውቂው እኮ እናቴ ማንም ያላየውን ስቃይና ፍዳ አይታለች ብሎ ሲላት ትሁትም ግን ደግሞ እሷንም አሰቃይታታለች እኮ ብላ ስትለው ናቲም በንዴት እንኳን ደግ አደረገች፣ ምን ይጠበስ ታዲያ በጣም አበዛሽው እኮ ትሁት፣ አንቺ እኮ አጉላዛኝ ካልሆን ካልሽ ብሎ ሲጮህባት ትሁትም ይኸውልህ ናቲ እኔ የእናትህ ጠላት አይደለሁም፣ ልጄን እኮ አደጋ ላይ ጥዬ እናትህን አስመልጫታለሁ ብላ ትለዋለች። ናቲም ንዴቱ በረድ እንኳን ሳይልለት በቁጣ ስሜት ውስጥ ሆኖ እግዜር ይስጥልኝ እናመሰግናለን ብሏት ተነስቶ ጥሏት ሲወጣ ቤቲም ደግሞ ወደ ቤት ውስጥ ስትገባ ተያይተው ይተላለፋሉ። ናቲም ቀጥታ በንዴት ወደ ቤት ነበር የተመለሰው። ገብቶ ሶፋው ላይም እንደተዘረረ አባዬ መጣና ማውራት ይጀምራሉ። ሁኔታውን ያስተዋለው አባዬም ምንድነው ፊትህ በጣም ተረብሻል ብሎ ሲጠይቀው ናቲም አባዬ ትሁት በጣም አበዝተዋለች እኮ፣ ቆይ ምን አድርግ ነው የምትለኝ? እናቴን ልግደላት? እኔ ፍላጎቷ ምን እንደሆነ ለራሱ ልረዳት ሊገባኝ አልቻለም ብሎ ሲለው አባዬም ተጣላችሁ እንዴ? ቆይ ምን አለች ብሎ ይጠይቀዋል። ናቲም ይቀጥልና ጭራሽ እኮ ፊት ነሳችኝ፣ በቃ ጭራሽ ልክ አይደለችም እኮ ብሎ ሲለው አባዬም አዎ ልክ ነህ ናቲ፣ እሷም የራሷን ብቻ ነው ያየችው፣ ግን አታስብ እኔ አወራታለሁ ብሎ ይለዋል። ናቲም ተስፋ ቆርጦ ከማንም ጋር ብታወራ አንድ አይነት ወሬ ነው የምታወራው፣ አንዳንዴ እናቴ መሆኔን ለራሱ ትረሳዋለች መሰለኝ፣ ምንም ደስ አይልም አባዬ እናቴ ላይ
የሆነው ሁሉ አይቆጠርም እንዴ ብሎ ሲል አባዬም ተው በቃ ልጄ አትበሳጭ፣ ሁሉም ይስተካከላል ብሎ ሊያረጋጋው ይሞክራል። የዛኑ ቀን ማታም ትሁት መኝታ ክፍል ውስጥ ሆና ለናቲ ትደውልለትና ማውራት ይጀምራሉ። እሷም ነገ ልታገኘው እንደምትፈልግ ብትነግረውም የእሱ መልስ ግን ጥሩ አልነበረም። እሷም በንዴት ለጭቅጭቅ አልነበረም የቀጠርኩ፣ ግን ደግሞ ካልፈለክ በቃ ደህናውን ቶ ብላው ስልኩን ጆሮ ላይ ትዘጋዋለች። በነጋታውም ጠዋት ትሁት ከሱቅ ዕቃ ገዝታ ስትመለስ ቤቲን መንገድ ላይ ታገኛትና ቤቲ ቁርስ እኮ ሰርቻለሁ በልተሽ አትሄጂም ብላ ስትጠይቃት እሷ አይ በቃኝ አላሰኘኝም በቃ ልሂድ፣ ግን ጊዜ ከጠየቀሽ አላየኋትም በይው እሺ የሱም ተራ እስኪደርስ ብላ ስትላት ትሁትም በተናገረችው ነገር ግራ ተጋብታ ተራ የምን ተራ ነው ብላ ስትጠይቃት ቤቲም ምን ነው ለሱም ጠበቃ ልትሆኝለት ነው እንዴ ብላ ትላታለች። ትሁትም በግርምት ምን ማለት ነው ቆይ ላንቺ በማዘኔ ልትሳለቂብኝ ነው እንዴ ብላ ትጠይቃታለች። ቤቲም እና ምን እንድል ነበር የጠበቅሽው ደርሶ አዛኝ ልሁን ስትይ ብላ ትላታለች። ትሁትም በንዴት እሺ እንደዛ ከሆነ በዚህ ጉዳይ ደግሜ መቼም አላወራሽም፣ ይኸውልሽ ሁላችሁም እንደፈለጋችሁ ሁኑ፣ እንደውም ከዚህ በኋላ የማናችሁም ጉዳይ ላይ እኔ የለሁበትም፣ ሁላችሁም ራስ ወዳድ ናችሁ ብላ ስትላት ቤቲም ልክ ነሽ ማንም ላይ ካልደረሽ ማንም አይደርስብሽም ትላትና ይለያያሉ። ከሰዓታት በኋላም ትሁት አባዬን ታገኘውና ማውራት ይጀምራሉ። እሱም ይቀጥልና ትሁቴ ሰሞኑን ተቀየምሽኛል እንዴ ብሎ ሲጠይቃት እሷ አይ እንደዛ አይደለም አባዬ፣ ግን በዚህ ሰዓት የተረዳሁት ለማንም ሰው ማዘን እንደሌለብኝ ነው። አንተ እንኳን እኮ ለዓለሜ ነው ያደላ አባዬ ብላ ስትለው እሱም ማድላት እኮ አይደለም ትሁቴ፣ ግን እሷም በጣም ብዙ ዋጋ ከፍላለች ብሎ ይላታል። ትሁትም ትቀጥልና አዎ ግን በስራዋ ነው እኮ ብላ ትመልስለታለች። እሱም አሁን ገና ተሳሳትሽ ትሁት፣ እሷ ምንም አላጠፋችም፣ ስለ ነገሩ እኮ አታውቅም፣ በቤትም አይፈረድም፣ የሆነባት ነገር በጣም ያሳዝናል ብሎ ሲላት ትሁትም አዎ ግን ብቻ በጣም ግራ ያጋባል ብላ ትመልስለታለች። አባዬም ግራ መጋባት የለብሽም ትሁቴ የኔ ልጅ፣ ከሁለቱም እኮ መሆን ትችያለሽ፣ መረዳት ብቻ ነው ካንቺ የሚጠበቀው፣ ደግሞ እኮ ከሁሉም አንቺ ለኔ እንደምትበልጪብኝ ወቂ ብሎ ይላታል። በዛን ሰዓት ናቲና ዓለም ቁጭ ብለው እያወሩ ነበር። እሷም ቀጥላ ናቲዬ ምን እንዳማረኝ ታውቃለህ የልጅ ልጅ ብላ ስትለው እሱም በጣም ከባድ የሆነ ነገር ነው ያማረሽ እማዬ ብሎ ይላታል። ዓለምም ለምን ቆይ ምን ነው ከትሁት ጋር ደህና አይደላችሁም እንዴ ብላ ስትጠይቀው እሱም ደህና አይደለንም ደግሞ በአንቺ ምክንያት ነው ብሎ ይላታል። ዓለምም ግራ ተጋብታ በኔ ምክንያት እንዴት ቆይ እናንተ በኔ ምክንያት እንድትጋጩ አልፈልግም፣ ቆይ ምንድነው የተፈጠረው ብላ ስትጠይቀው እሱም ታያት በቃ እማዬ ምንም ችግር የለም፣ ግን ብቻ አንቺ የልጅ ልጅ አይመርሽ፣ ከተረዳችኝና ነገሮችን አስፍታ ካየች ይቀጥላል፣ ካልሆነ ግን አይሆንም ብሎ ይላታል። አባዬም ትሁት ጋር ቆይቶ ወደ ቤት ሲመለስ ዓለምን ያገኛትና አጠገቧም ተቀምጦ ማውራት ይጀምራሉ። እሷም ትቀጥልና ለከባድ ጉዳይ እፈልግሃለሁ፣ ትሁትና ናቲ እንደተጣሉ ግን ታውቃለህ፣ ለዛውም የሚገርመው እኮ በኔ ምክንያት መሆኑ ነው ብላ ስትለው አባዬም ባንቺ ምክንያት ቆይ ማን ነው እንደዛ ያለሽ ብሎ ሲላት እሷም ማወቅ አለብኝ ያኮረፈችው እኔን ነው፣ ስለዚህ ስለ ጉዳዩ ማወቅ አለብኝ ብላ ስትለው አባዬም እሺ በቃ ዓለሜ አሁን በምነግርሽ ነገር ግን ጭራሽ እንዳትረበሽ፣ ምክንያቱም አውቀሽ ያደረግሽው ነገር አይደለም። ከስር ያስፈታሽው ወንድምሽ ቤቲን ደፍሯታል። እህቷ ላይም የመድፈር ሙከራ ሲያደርግ ቤቲ ደርሳበት ያረገዘችውንም ልጅ አስወርዶባታል። እህቷንም እግሯን በዱላ ስብርብር አድርጎ ሽባ አድርጓታል ብሎ ሲነግራት ዓለምም በንዴት ከተቀመጠችበት ተነስታ መንጎራደድ ትጀምራለች። አባዬም ተረጋጊ እስቲ ዓለሜ ቁጭ በይና እናውራ ብሎ ሲላት እሷም ተቀምጣ ቆይ እንዴት ነው የምረጋጋው እንዲህ ያለ ትልቅዬ ወንጀል ሰርቶ ብላ ስትለው አባዬም አዎ በዛም ምክንያት ነው ጥፋተኛ አድርጋሽ ትሁት ከዚህ ቤት የማትመጣው ብሎ ሲላት ዓለምም በዚህ ሰዓት ከትሁት ይልቅ ቤቲ ታሳዝነኛለች። ለካ ወዳ አልነበረም ያንን ሁሉ ነገር ስታደርግ የነበረው። ህይወቷን ያመሳቃቀለውን ሰው በገንዘቤ ከእስር አስፈትቼ ከሀገር አስወጥቼዋለሁ። በቃ ይቅርታ መጠየቅ አለብኝ፣ ያለችበት ሄጄ ይቅርታ ብዬ ማለት አለብኝ ብላ ስትል አባዬም ይሄ ላንቺ አደጋለሁ፣ እንደዛ ሊሆን በጭራሽ አይችልም፣ አስቢበት፣ ከሆነም ብቻሽን አትሄጂም ብሏት ተነስቶ ወደ ውጪ ሲወጣ ናቲን ያገኘውና አባዬም ቀጥሎ እንኳን መጣ ልደውልልህ ነበር፣ ዓለሜ ሁሉንም ነገር አውቃለች ብሎ ሲለው ናቲም ቆይ ስለምኑ ብሎ ይጠይቀዋል። አባዬ የሚቀጥልና ስለ ወንድሟ እና ይቅርታ ልጠይቃት እያለች ነው ብሎ ሲለው ናቲም ልፋት ነው አባዬ፣ እሷ መቼም ነው ይቅርም አትላት ብሎ ይለዋል። አባዬም ከሱ በላይ የሚያስፈራው ዓለሜ ወደዛ ቤት መሄድ መፈለጓ ነው፣ ግን አንተ ምከራት፣ እኔም ይሄንን ጉዳይ ለትሁት መናገር አለብኝ የዓለምን ሁኔታ እንድታቀው ብሎ ሲለው ናቲም በግድ የለሽነት ለውጥ የለው ብሎ ይለዋል። አባዬም ናቲ ትሁት ልጄ ናት፣ የራሷ ጉዳይ ብዬ ልተዋት አልችልም፣ አንተ እንደዛ ብለህ ከተውካት ፍቅርህን አጣራ፣ ውለታዋን እንዳይሆን ይወደድክ ብሎ ጥሎት ይሄዳል። ከዚህም በኋላ ነው ናቲ ዓለሜን ይዞ ወክ ለማድረግ ወጥተው አታለው አምልጣው ወደ ገዛኸኝ ቤት የሄደችው። ቤቲ የዓለሜን መምጣት አውቃ ለበቀል ተዘጋጅታለች። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።